ይህ በምስሉ የምትመለከቱት ጎዜ ይባላል። እድሜው 1200 ዓመት ያስቆጠረ እንደሆነ ያሳያል። አንዳንድ አርኪኦሎጂ ጥናት ላይ 1228 ዓመት የሚል የተሰነደ ታሪኮች አሉ። በአጠቃላይ በኢትዮጵያ ውስጥ ከመስጂድ አልነጃሺ ቀጥሎ የሚገኝ ታሪካዊ መስጂድ ነው። ከመሬት ወለል 156 ወለል በላይ ከፍ ብሎ የሚገኝ በጣም ሂስቶሪካል ነው። አሰራሩም በጣም ብዙ ዕውቀት ጥበብ የፈሰሰበት ነው። በድንጋይና እንዲሁም በእንጨት በጭቃ በጣውላ ተደርጎ ነው የተሰራው። አሁንም ድረስ በዚህ ሁኔታ የሚገኝ የሙስሊም ሱልጣኔቶችም መገኛም ጭምር ነው። የዛ የስልጣኔ ቅሪቱ ነው አሁንም ድረስ በዚህ ሁኔታ እንደሚገኝና እዛ አካባቢም ደግሞ የዚህ ሱልጣኔት ማሳያ የሚሆን መረጃ የሚሆን መገበያ ገንዘብም ተገኝተዋል በቅርብ ማለት ነው። እዚህ ኢትዮጵያ ውስጥ እዚህ ሙዚየም ላይ ያለ በተለይ ኮይኖች አሉ። አላህ የሚል ሙሐመድ የሚል ይህ ማለት እዛ አካባቢ የተገኘ ነው ማለት ነው። ስለዚህ ይሄ በጣም በኢትዮጵያም ሆነ በአፍሪካም ትልቅ ታሪክ ያለው መስጂድ ነው። ከሸዋ ሱልጣኔት ጋር የተያዘ ሰፊ ታሪክ ነው ያለው። በአጠቃላይ እንደዚህ አይነት መሰል ቅርሶችን ታሪኮችን ማየት መጎብኘት ምርምር ማድረግ ካስፈለገ ቢላሉል ሐበሽ ሙዚየም መምጣት መጎብኘት ብቻ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።